እንዴ ምንድነው የተፈጠረው? በጋቶች ፓኖና በእለቱ ዳኛ ምሪንዳ መካከል ያለ መግባባቶች ተፈጥሯል። በትናንትናው ዕለት በቤላ ስፖርት የክረምት የፉትሳል ውድድር ላይ ነው ጋቶች ፓኖ ከእለቱ ዳኛ ምሪንዳ ጋር ያለ መግባባት ውስጥ የገቡት። ይህ የሆነበት ምክንያት ደግሞ የእለቱ ዳኛ ምሪንዳ ለጋቶች ፓኖ ቀይ ካርድ ያሳዩታል። ታዲያ ጋቶች ፓኖ ወደ ዳኛው ሄዶ ምንድነው የተፈጠረው የሚል ጥያቄዎችን አቅርቧ ከዛ በኋላ ነው ወደ ጸብ ውስጥ የገቡትና ይህ የምትመለከቱት ምስል እንግዲህ ጋቶች ፓኖ እና የለቱ ዳኛ ምሪንዳ ጋር ያለ መግባባቶች የተፈጠሩበት ነው። ይህ ምስል በሶሻል ሚዲያዎች እጅግ እየተሰራጨ ይገኛል። ህዝቡም ኳስ አፍቃሪውም የኢትዮጵያ ብሔራዊ ቡድን አምበል የሆነውን ጋቶች ፓኖ እንደዚህ አይነት ተግባር ውስጥ መግባት የለበትም፣ ለህዝቡም ይቅርታ መጠየቅ አለበት የሚል ጽሁፎችን እያጋሩ ይገኛሉ። በአዲስ አበባ ቤላ ስፖርት የክረምት የፉትሳል ውድድር ላይ በርካታ ኳስ አፍቃሪያኖች ናቸው ወደ ሜዳ እየገቡ ጨዋታውን እየተከታተሉ የሚገኙት። ታዲያ እንደዚህ አይነት ክስተት መከሰቱ እጅግ ያሳዘናቸው የኳስ አፍቃሪያን ጋቶች ፓኖ ይቅርታ መጠየቅ አለበት የሚል ሐሳቦችን እያነሱ ይገኛሉ። እውነት ግን ከቀይ ካርድ ጀርባ ምንድነው የተፈጠረው? እስቲ ሐሳባችሁን ኮሜንት ላይ አስቀምጡልኝ። የፈታ መረጃ ፕላስ ሙክቷ እየነካችሁ ምንድነው የተፈጠረው ትላለህ?